አበሻዎች አሉ ከኔ ጋር ረፍት የወጡ ሰዎች አሉ ውስጥ ላይ ግን እየሰሙ ጫጫታ እየሰሙ ዝም አሉ እያልኩኝ ማለት እየመቱሽ ነው እየመቱኝ ለሁለት እነሱ እጄ ይዞኝ እሷ እየመታችኝ በጣም ታሜ ነበር የዛን ጊዜ መቼም ማረሳው ማለት ያለው ምድረ በዳን ለመሞት ነው የመሰለኝ በሰዓቱ አረቡም ጥሉኝ እዛ በረንዱ ደጅ ላይ ነው ያለው አይ ብሩ ይቅር ልብሱን ስጭኝ አልባሳቶቹን ልስጭኝ ቤተሰቦች አጓጉቻቸዋለሁ ምን አከታ አቀሻለች ከዛ መጨረሻ ሲወሩላት በቃ ስጫታል እኔ ደግሞ መሰራላትን አቃለሁ ብለ አንድ ግርጫማ ይቀኙን ወደ ኋላ ታረግና ይግራውን ትሰጠኛለች ልብሱን ቱታዎች የገዛዋቸው ብቻ በጣም ወደ 12 ቱታ ነው የገዛው በደርዘን ቤት ማለት ለጎረቤትም ጭምር ነበር ሰዓት የገዛው ከዛ ቱታውን ሹራሙን ስትቀንስ ሱሪን ስትወረውርልኝ የሆነ ቤተሰቦች የገዛዛውት እንዳለ በቃ አንዱን ነጠል ያረጋች ሽግሽ ጎረቆች ናቸው ቅድ ልብስም አለበት ከዛ ግማሹ ሰጠኝ ግማሹ እንደዚህ ነው ተወረውርልኝ ሰውነቴ ላይ ደም በደም ሆኗል ሲጀመር ልብሱ ራሱ አይዞሽ ከዛ በቃ ያለው የተወሰኑ ልብሶች ሰጠችኝና የተወሰኑ ነጣጥላ ሰጠችኝ እሱን ይዤ ይቆይ ገንዘቡ በቃ ቀረ አሰጥሽ ማለት አላቀሽም አደራ ሰጥሬበታለች ጀመራ አላቀሽም ማለት ማን ይጠይቀኛል አለች ምን ያህል ብር ይኖርሽ ነበር ያኔ ማለት $500 ነው መሰራው የሆነ ጊዜ ብቻ ለሁለት ወር $350 ተቀጥሬ ያለው ሌሎቹ በ5 እና በ450 እንደዚህ ነው የሰራሁት አንድ አመት የሰራሽው ብር እሷ ጋር ነበረ ከዛኛው ቤት ውጭ ይዘሽ መጣሽው ደሞዝሽ አንድ ላይ ሰጠሻት አንድ ላይ ሰጠኋት ስለዚህ እሱ ብር ቀረ ማለት ነው ቀረ ወደ ኢትዮጵያ ላክችልሽ ብር ስንት ብር ነው